ሰው የአይምሮ ውጤት ነው። ወደ ስደት ሄደ ነበረ ያውላ ነገር አገር ውስጥ ለመስራት ሞክረ አንድ ማሉን ብሎ ወደ ስደት ደግሞ ልሞክር ብለ ነበረ። ቅድም ካልከው ማከል ውድቀትን አለመፍራት በኩርቱ ፈዚ እስታል ቡሊ ይቀበላቸዋል። ደግሞ አንዳንድ ደጋጎች ደግሞ አሉ እንጀራ ይሰጧል። አንዳንድ ቦታ ሄደ ደግሞ ወጥ ይጨምሩልሃል። የመኖር ያለ መኖር ዋስትና እንኳን አልነበረኝ። ምንም ጥያቄ የሌለው አማራጭ አልነበረ። ምንም አማራጭ የለኝም። ሀበሻ ደግሞ በባህሪ ዛሬ ላይ ዘመድ፣ ዛሬ ላይ ወገን፣ ዛሬ ላይ እንዲላል ያን ጊዜ አስጠግቶ ያለቀበን ጫማ ያለቀበን ልብስ ሊገዛልህ አይፈልግም። እውነቴን ነው ነገር ፈታኝ የሚባሉት ሰዎች ሊያልፉ የማይችሉትን ነገሮች አልፌያለሁ። ግን እኔ በጣም ለራሴ በጣም የሚገርመኝ ነገር ቀዳዳ ጫማ እያረኩ ቃጠሎ ነው። ከስር እኮ አለው ከላይ ብቻ ነች። ከፈት ስታረጋት ምናምን በቃ እርግጠኛ ነኝ ኃይለኛ ፀሐዩ ይገባታል። ከአናትም ይገባብኛል፣ ከዚህኛው ይገባብኛል። ግን በጣም የሚገርም ነገር በጣም ደስ የሚል ጫማ የኔን ያህል ያረገ ሰው ማንም የለም ብዬ ለራሴ ምን እንዴት ያ ሊሆን ቻለ? ምክንያቱም ሰው የአይምሮ ውጤት ነው። እዚህ ቦታ ውላለሁ፣ እዚህ ቦታ እሰራለሁ፣ እዚህ ቦታ እኖራለሁ ብለህ ካሰብክ ትኖራለህ። ጊዜው ግን ረጅም ሊሆን ይችላል። የጊዜ ጉዳይ ነው፣ የሰዓት ጉዳይ ነው።